ክብር ለኢየሱስ ይሁን። እንቀመጣለን። እንዴት ከረማችሁ? እግዚአብሔር ይመስገን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ሆይ ለዚህ ሕዝብ ምንድነው መልእክት? ምን ልንገራቸው ስል እግዚአብሔር እንዲህ አለኝ፣ ያለፍክበትን ንገራቸው። የነገርኩህን፣ ያስተማርኩህን፣ ያሳየውህን ለሕዝቤ ንገራለኝ። ክብር ለኢየሱስ ይሁን። ዛሬ የአንድ ሰው ማህፀን ይንቀሳቀሳል። የአንድ ሰው ጽንስ ዛሬ እውነቴን ነው የምላችሁ፣ አንዳንዶቻችን ቤት ገንፎ ይገነፋል። ለምን እንደሆነ ልንገራችሁ። ራእይ ኖሮን፣ ህልም ኖሮን፣ እግዚአብሔር ተናግሮን፣ ዛሬ ግን ያለንበትን ሁኔታ ስናይ የእንደገና አምላክ ይገርማቸዋል። አገር ቤት እያለን ከሰኞ ቤት ማክሰኞ፣ ከማክሰኞ ሮብ ቤት ፕሮግራም ስንሮጥ የነበርን ለፕሮቶኮላችን፣ ላለባበሳችን፣ ለጸጉራችን ግድ ያልነበረን ጊዜ ምግብም ከተገኘ እግረ መንገድ ይበላል፣ ባይገኝም ክብር ለኢየሱስ ሲሆን ዋናው ጌታዬ ክብር ብለን ሮጠን የነበርን ሰዎች ዛሬ ግን የእንደገና አምላክ እናንተ ቤት ዛሬ ይመጣል። አሜን በለኝ። እግዚአብሔር ዛሬ እናንተ ቤት፣ እውነቴን ነው የምላችሁ፣ የአንድ ሰው ቤት አራስ ይሸታል። ዛሬ የአንድ ሰው ቤት በመጋረጃ ይጋረዳል። ለምን? ራእይ ያለው ሰው በመካከላችን ይነሳሉ፣ ምድርን የሚያንቀጠቅጡ። ከልቤ ነው የምላችሁ፣ እዚህ መሃል እቺን ከተማ የሚያንቀጠቅጡ ልጆች እግዚአብሔር ያለኝን ነው የምነግራችሁ፣ ይነሳሉ። ክብር ለኢየሱስ ይሁን። መቼም እዚህ ፊት ያላችሁ እግዚአብሔር ይባርካችሁ፣ እናንተን ካላከበርኩ። ምክንያቱም ካሉ ሰማይ ነው የሚዘጉት እዚህ ያሉት። በእናንተ የመከረን እግዚአብሔር ይባረክ። በእናንተ የገሰጸን መኮንን፣ እውነቴን ነው ፓስተር ቴዲ እዚህ ያላችሁ፣ በእናንተ መንገዳችንን አቅንቷል ጌታ። እናንተ የታወቃችሁ ይሆናል፣ አንድ እሁድ የሸፈናችሁ ይሆናል የሚመስላችሁ። መንፈስ ቅዱስ በእናንተ መክሮናል፣ በእናንተ ገስጾናል። ለዚህ ነው ጌታ ኢየሱስ በተነሳ ጊዜ መጥምቁ ዮሐንስ ጋር ሄደ። ለምን? እሱ ጌታ ነው። ይሄ መንፈሳዊ መርህ ነው። እፊት ያሉት ያሉ ቀን እመኑኝ፣ የምታገለግሉ ከኔ በኋላ የምትመጡ ሰማይን ግጥም አድርገው ነው የሚዘጉት እነዚህ ሰዎች። እግዚአብሔር ከነሱ ጋር ነው። በእናንተ ጸሎት ነው እኛ የተነሳ ነው። ክብር ለጌታ ይሁን። በእናንተ የመከረን የገሰጸን ያጽናናን አቡሼት አለ። ጌታ ይባርክህ። ጀርባችን ተልጦ በእግዚአብሔር ፈቃድና በዓለም በሰይጣን ፈተና ተጎድተን እዚህ መተው በዝማሬ ቁስላችን ላይ ዘይት ሲያፈሱ ስንፈወስ፣ ሰኞን በሌላ ጉልበት ስንሄድ ደግሞ እስከ ዓርብ አልፍቶን በእግዚአብሔር ፈቃድና በሥጋ ምኞት መካከል ታግለን ጀርባችን ተልጦ ስንመጣ እንደገና በእግዚአብሔር ዝማሬ ጀርባችን ላይ ቁስል ያፈሰሱ እግዚአብሔር ይባርካችሁ። ኑሯችሁ፣ ትዳራችሁ፣ መንገዳችሁ ይቅና። የነካችሁት ወደ ወርቅ ይቀየር። የእግዚአብሔር እርሻ ሽተቱ። በእናንተ ላይ የሚነሳ ምላስ በኢየሱስም ይዘጋ። ክብር ለኢየሱስ ይሁን። ታላችሁ አይደል? በመጽሐፍ ቅዱስ ላይ በነገሥት በሁለተኛ ነገሥት ምዕራፍ 7 ቁጥር 1 ላይ የንጉሱን ትከሻ የተደገፈ አንድ የጦር መኮንን ከኤልሳ መልእክት መጥቶ ሰማ። ምን የሚል አትሉኝም? ነገ በዚህን ሰዓት በአንድ መልካም ሰፈር 2 መስፈሪያ ገብስ ይሸጣል ሲባል ንጉሱን ተደግፎ ይላል መጽሐፍ ቅዱስ። ወጋው ይሄን መንፈስ። አሜን በሉኝ። ወጋው ይሄን መንፈስ። መቼ ተዘርቶ አለ ንጉሱን የተደገፈው? የት ተፈጭቶ? የትኛው ወፍጮ ቤት ሄዶ እያለ ሲያወራ ጌታ ይባርከው ኤልሳ
በአይነታ ያለ ታውቃላችሁ። የሶሪያ ወታደር በጦርነት ድምጽ የመጣባቸው የፈረስ ኮቴ የሰሙ መስሏቸው ሮጡ። እነዛ ሰዎች ሄዱና ምግቡን አዩ። አይ ይሄን ለብቻችን ብንበላ እግዚአብሔርስ ምን ይለናል? እስቲ እንሂድና ለእስራኤል ንጉሥ እንንገረው የሶሪያ ጦሮች ሄደዋል ብለው ሄደው ሲነግሩት ያ ሰውዬ ምን ቢል ጥሩ ነበረ? አሜን በሉኝ እስቲ። ታውቃላችሁ መርካቶ እዚህ ያደገ ሰው ካለ አሜንን ያውቃል። መርካቶ ያሉ ሰዎች በጨለማ አሜን 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 ብለው ዱቄት ፋብሪካ፣ ውሃ ፋብሪካ ሲከፍቱ ነው የሚውሉት። አሜን በለኝ ማተራሃሽካስ ወጋው። ይሄ እንትን አንዳንድ ሰው በጣም የሚገርማችሁ በውድቀታችሁ እንትን ይሰራል። ወረቀት ቴስሱን መመረቂያውን በእኛ ውድቀት ደወለልኝ ከትላንት ወደ አንድ ወዳጄ ስም አልናገርም። ኢንተርቪው ልናረግ እንፈልጋለን አለኝ። ክብር ለጌታውን ምን በሚል አልኩት። ባለፈው ያረካውን ዩቲዩብ ላይ አይተን አሁን ልናረግ ነው አለኝ። ገባኛ ወዳጄ አልኩት። ለምን ያን ከፍታችሁ አታዩ አይደል? ያንን ከፍተ ለምን አታይም አልኩት። አይ እኛ በጥሩ ሁኔታ ከባለቤት ጋር ካሜራ በዙም አለኝ። እኔ ነገር ልንገር አልኩት። አሁን የሚታየኛል እሱን ጠይቀኝ አልኩት። ምን ይታየኛል መሰለ? አንድ እጅ የምታክል ደመና ያለው አሜን በለኝ። አንድ እጅ የምትል ደመና። እኔ ምን ይታየኛል መሰላችሁ? የብረት የእሳት ምን ሰረገላ። አሜን በለኝ። ይኸውልህ በውድቀታችን እነሱ ገቢ ሲያመጡ ራቻሳ ክብር ለኢየሱስ ይሁን። አይ አሁንም ማየውን ልንገር አልኩት። ያለፍኩበትን አይገርምም? የእንደገና አምላክ እንደገና እግዚአብሔር ታሪክሽን ይሰራል። እንደገና ነገርሽ ይለወጣል። እንደገና የምትጸልይበት ዘመን መጣ። እንደገና የምትጾሙበት ዘመን መጣ። ክርስትና ኢትዮጵያ አልቀረም። ያኔ በቅናት እንደነበርን፣ ያኔ መሬቱን እየደበደብን እንዳልጸለይን፣ አቤቱ ጌታ ይህን ከተማ ስጠን ወይም ውሰደን ባልንበት ምድር እንደገና ይላል ጌታ። እንደገና ጉልበትህን ይመልሳል። እንደገና እንባህ ይመለሳል። እንደገና ይውላችሁ በሰው ምላስ የወደቃችሁ ሰው ክፉ ተናግሮ የጣላችሁ እናንተ ጋር እግዚአብሔር ጉዳይ አለው። እግዚአብሔር እንዲህ ይለኛል። አንዳንድ ሰው እዚህ መካከል የሰው ምላስ ያቆሰለው ዛሬም ወድቀህ በአንድ ስህተትህ ምክንያት እድሜህን ተመዝኖብህ እንዳትናገር አቀማጥሮ እንዳታወራ ማን ይሰማኛል ብለህ እግዚአብሔር ግን ነግሮ ሳለ ማትነሳ የመሰለህ እነግርሃለሁ እግዚአብሔር ያስነሳል። አንተ የተነሳለታ፣ አንቺ የተነሳሽለታ ከተማው ይደነግጣል። ኮቴ እንደ ብዙ ሰው ኮቴ ይሰማል። እውነቴን ነው ምላችሁ። ሰው እንደሚያይህ አይደለም። አጠገብህ እንደናቀህ አይደለም። ያንተ ነገር ይኸውልህ የሞተን አንተ ጎበዝ በሚል ጌታ ታውቃላችሁ። ሴትዮዋ ልጇ ሞቶ ሬሳውን ይዘው እየሄዱ ሳለ የኛ ጌታ አንተ ጎበዝ፣ እስቲ አጠገብህ ያለውን አንተ ጎበዝ በለው። ሬሳን ጎበዝ ብሎ በሚጠራ ጌታ የሞተን ሬሳ የማይል አላሳር ብሎ የሚጠራ ጌታ ዛሬ ያንተን ስም ይጠራል። ከዚህ በፊት እንደምንም ውለህና ብቻ እዚህ ቤት እንደምንም እለፍ። በሚዲያ ስምህን ያጥፉ ይናገሩ። አንድ ሰው ምን አለኝ፣ ሚዲያ ላይ ወጥተህ ግን እንዲህ ስትናገር ለነገ አትፈራም አለኝ። ነገ የት ልትቆም ነው? እንዲህ አልኩት፣ ይሄ ቦታ ምን ተብሎ ይጠራል? አውደ ምህረት አይደል? ይሄ ምንድን ነው? አውደ ይሄ የጀግኖች ቦታ አይደለም።
አውደ ምህረት ነው። እግዚአብሔር በወደቀ ታሪክ ይሰራል ከተባለ እኔ እናንተ አንድኛው ነን። ዛሬ ሰባኪዎች ይሆናሉ ያስፈራሩ፣ የጀግና ቦታ አድርገው የነገሩን አይደለም። የተማሩ ሰዎች የሚቆሙበት ነው። ይቅርታ ያገኙ የሚቆሙበት ነው። ለዚህ ነው ምናገልግል ተነሱ ሲባል የሚያስፈራው። የጀግና ቦታ ስለመሰለን ነው አይደለም። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። አስከደቨኒ ማታራቫሃስ እስቲ እንጸልይ። አንድ መንፈስ መመታት አለበት። ለመሰላችሁ መንፈስ ቅዱስ ሲመጣ የሚያደርገው ልንገራችሁ። 3 እይታ ይመልሳል። ራእይን፣ ህልምን፣ ትንቢትን። ራእይ፣ ህልምን፣ ትንቢትን። መንፈስ ቅዱስ በመጣ ጊዜ እነዚህ 3ቱ ነገሮች ይሆናሉ። ምን ማለት እንደሆነ ልንገራችሁ። ነገን ዛሬ ታያላችሁ። ዛሬን ግን ቆማችሁ ነጋችሁ ካስፈራችሁ በናዝሬቱ በኢየሱስ ክርስቶስ ስም አዛለሁ። ክፉ ሄድ ልቀቅና ውጣ። በናዝሬቱ በኢየሱስ ስም የቅዱሳንን አይምሮ ለቀ እንድትወጣ አዛለሁ። አንተ ክፉ ሄድ ውጣ። በጌታ በኢየሱስ ስም በአይምሮ የሚነሳ ማዕበል ነውጥ ለቆ እንዲወጣ አዛለሁ። በጌታ በኢየሱስ ስም አዛለሁ። ልቀቅና ውጣ። ውጣ በኢየሱስ ስም ውጣ በኢየሱስ ስም። እይታችን ነው መመለስ ያለበት። ነጋችሁ እንዴት እንደምታዩ አላቅም። ነጋችን ግን ካስፈራን ሻካራሃሳ ቀናምበል ነጋችን ካስፈራን ይሄ የዲያብሎስ አታክ ነው። እኛ መሃል አንድ ሰው ጌታ ሆይ ጥጋብ ባለበት ከተማ እንዴት የቤት ኪራይ አጣለሁ የሚል እማየው ሴት ነው። ልጇንና ባሏን ጀርባዋ ላይ አስቀምጣ ማን እንደሆነ አላቅም፣ እጅ አውጡ ምናምን አልልም። እግዚአብሔር ግን እንዲህ ይለኛል፣ በዚህ ሳምንት ይለኛል ጌታ፣ ልጄ ሆይ አታፍሪምና አትዋረጂምና አደል። ክብር ለኢየሱስ ይሁን። ይሄ ለአንድ ሰው ነው ያለው ጌታ። መሬት የደቃች ሰው በሚጠግብበት ጊዜ አባት ሆይ እኔ እንዴት የቤት ኪራይ አጣለሁ ያለች አይመስልም፣ አይመስልም። ሰው ሰርቶ በሚገባበት ከተማ አንዳንዴ እግዚአብሔር ዝም ይላል። ምክንያቱ አይገባን እና አለቅሳለን። ጌታ ሆይ አንድ አጋጣሚ የለህም ለኔ፣ አንድ የለህም ለኔ። ትዝ ይላችኋል ሳምሶን ወደ ስብከቴ ልግባ መሰለኝ፣ እስካሁን አልገባውም። እግዚአብሔር እንዲህ ይላል፣ አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ። እግዚአብሔር ያያል። እማያይ አይመስልም። አንዳንዴ ዝምታው ሲያስፈራ ዝም ይለናል። በእምነት እንድንሄድ ዝም ይለናል። ነገሮቻችንን ሰዎች ስማችንንም ሲያጠፉ ጸጥ ይላል። ባላረግነው ስማችን ይነሳል፣ ባረግነው ስማችን ይነሳል። ጌታ ስሙ ይባረክ። አንዳንዴ ጸጥ ይላል። የአንድ 17 ዓመት ልጅ አንድ ቀን ህልም አየ። ሕፃን ነው፣ ክፉና ደጉን አያውቅም። ህልም አየ። ግን ሮጠና ለወንድሞቹ ነገራቸው። ወንድሞቼ አላቸው በያሉ ህልም አየሁ አለ። በጠዋት ተነስቶ ምን አየህ አሉት። ሁላችንም ወደ እርሻ ወደ ሰብል ወጣን አላቸው። እሺ ነገራችንን ሰብላችንን እያሰርን ነበረ። ከዛስ አሉት ከወደቀችበት የኔ ነዶ ተነስታ ቆመች። የእናንተ ነዶ ለኔ ነዶ ስትሰግድ አየሁ አለ። መጽሐፍ እንዲህ ይላል፣ ከፊት ይልቅ አሁን ጠሉት። ይሄን የ17 ዓመት ልጅ
ልጅ አይደል? የፍቺውን የነገረው ወንድሞቹ ናቸው። አሃ አንተ በእኛ ላይ ልትነግስ ነውን አሉት። ጌታ ያለውን ነገሩት። እንደዚህ ነው እንዲህ ፍቺው አለ። አዎ ሲል እኔ አላወቅኩም ነበር አለ። እንደገና ተኛ። በሁለተኛውም አንድ ህልም አየ። የልጅ ነገር 17 ዓመቱ ነው ይላል ዘፍጥረት 37 ላይ ግቡና እሱ ነው ማነበው ጊዜ ስለሌለ። ከዛ እንደገና ሄደና ህልም አየሁ አለ። እንዴ ምን አየህ አሉት ወንድሞቹ። አባቱም እስራኤል መጥቶ ንግግራቸውን ይሰማ ነበር። ምንድነው አሉት። እንዴ 11 ኮከቦች ሲሰግዱልኝ አየሁ። በጣም የሚገርመኝ ግን አለ ፀሐይና ጨረቃም ሰገዱልኝ ሲል እስራኤል ገባው። እኔና እናትህ ላንተ ልንሰግድልህ ነው እንዲህ አለው። ተቆጣው፣ ገሰጸው። እስራኤል ግን በልቡ ይጠብቀው ነበር። የልጅ ነገር ዛሬ ህልም ኖሯችሁ ኢትዮጵያ ማንም በማያውቃችሁ እንዲወዛችሁ ሳይመጣ እንዲወዘኛ ሳትሆኑ ማንንም ሳታገቡ እንደው እንጨት በመሰልን ጊዜ የእናንተን አላቅም። እኔ ፌሮ ነበር የምመስለው። እግዚአብሔር ከግርግራን ያወጣኝ ስሙ ይባረክ። እኔ ከየት እንዳመጣችሁ አላቅም። እኔ ከግርግራ ውስጥ ነው ያወጣኝ። ክብር ለኢየሱስ ይሁን። እንዲህ ህልም የነበረው ልጅ ሳያቅ ተናግሮ አንዳንድ ሰዎች ህልምህን አትናገር ብለው ሲጠቀሙበት ሰምታችሁ ይሆናል። ግን የአብርሃም ትንቢት ይፈጸም ዘንድ ነው አይደል? ከ400 ዓመት እስራኤሎች እንደሚወርዱ ከዛም የሚለው ትንቢት ሊፈጸም በሱ ነው። ከዛ ወንድሞቹ አባቱ ጠራውና እስቲ ወንድሞችህ ምን እንዳሉ አይተህና አለው። ከዛ ይሄ ህፃን ልጅ እየሮጠ ሄደ። ይሄ አልጀመርኩም ስብከቴን፣ በጣም ይቅርታ። እየሮጠ ሄደ ግን ለማንኛው እና ሜዳ ላይ አንድ ልጅ አገኘ። ወንድሞቼን አይተሃል ሲላቸው ወደ ዶቴን ሄደ ሲባል ሰምቻለሁ። እስቲ ወደዛ ዶታዬን ሄደ ፈልጋቸው አሉት። ይሄ ህፃን ልጅ ነው። አባቱ ጥሩ ልብስ ደግሞ መልካም ነው ይላል። 40 ላይ ያነቡት በጣም ቆንጂዬ ነው። እንኳን እንደዛ አባቱ አዘንጦት ዝንጥ ያለ ልጅ ነው። እየሮጠ ሲመጣ ከሩቅ አዩት። ምን አሉ? ህልመኛው እስቲ ህልሙ ይፈጸም እንሆን እናያታለን። ምን እናርገው? ሮቤል ለምን ጉድጓድ ውስጥ እንግደለው አለ። እንደው መጀመሪያ ከዛ ሮቤል ነው አለ ጉድጓድ ውስጥ እንክተተው አለ። ይህን ያለው በኋላ ወንድሞቹ ሲሄዱ ከጉድጓድ መጥቶ ሊያወጣው ነው ይላል። ከዛ ሲል ለምናስ እንደዛ አይደለም አለ። እንደውም ውሃ ወደ ሌለበት ጉድጓድ ውስጥ ምንም በለው እንጣለው፣ እዛው ይሁን። ወገኖቼ የተገፋችሁ የመሰላችሁ ህልማችሁ ነው፣ ተገፍታችሁ አይደለም። ህልም ያለው እንዲህ ነው ነገሩ የተገፋን የሚመስለን። እግዚአብሔር ብዙ ነገሩን በነቢያቶች በኢትዮጵያ ያለን በግላችን ብዙ አጫውቶናል፣ የሆዱን ነግሮናል። ዛሬ ግን ጉድጓድ ውስጥ እንደገባን ይሰማል። ቀና ስንል ምንም የለም ከደመናዎች ዙሪያችን ውሃ የለውም ይላል። እንደው ጌታ ይባርካቸው። ውሃ የሌለበት ጉድጓድ ውስጥ መጣላቸው እንዳይሞት ነው። ከዛ ይሁዳ መቼም ይሁዳዎች መሸጥ ለማዳቸው ነው። ምን ሐሳብ እንዳመጣ ታውቃላችሁ? ይሁዳ እዚህ ከምንጥለው ለማንም አይጠቅምም፣ ብንገለውም አንጠቀምም። ለምኖች እስማኤላውያኖች እየመጡ ነው። እንሽጠው ለነሱና ገንዘቡን ይዘን በቃኛ። ይሄን ሲማከሩ ሮቤል አልነበረም። ከዛ አወጡና ለነዚህ በግመል ለሚመጡት እስማኤላውያኖች ይሄንን ልጅ አሳልፈው ሰጡት። በስንት
የብሉይ ኪዳኑ በ20 ብር ነው። የአዲስ ኪዳኑስ እነዚህ ይሁዳዎች ሸጠው በጓደኛ የተከዳችሁ ወንድሜ ነው አይጎዳኝም ብላችሁ ደረታችሁን ጠበቅ ሳታ የወዳጅ ጥፊው ይጥላል። በወዳጅ በወንድሞቹ ተሰጠ። የ17 ዓመት ልጅ። ክብር ለእግዚአብሔር ይሁን። ዛሬ ህልም ያላችሁ ህልሜ በምን መንገድ ይፈጸማል የምትሉ ጌታ ሆይ የነገርከኝ ብዙ ነው። አንተ የእንደገና አምላክ ነህ። እግዚአብሔር ብቻ መሆኑ አይደለም፣ የእንደገና አምላክ ነህ። የበረታ የጸለይክ ጊዜ አይደለም፣ ደክሞ ከስራ ገብተህ ገና ጭንቅላትን ትራስ ታስነካ እንቅልፍ ጥርግ አድርጎ ሲወስድ እግዚአብሔር ያኔም ካንተ ጋር ነው። ስትበረታ ነገር ሲሳካ መጾም ስትችል መጸለይ ስትችል ብቻ አይደለም፣ ነገራቶች ጥምም ሲሉ ስቲል እግዚአብሔር ካንተ ጋር ነው። ወደ ዛሬው ትምህርታችን እንሄዳለን። በኤማውስ መንገደኞች ነው የምናወራው። እቺን ተናግሬ ስንት ደቂቃ እንዳለኝ አላውቅም። ጨርስ አለ። እሺ ፓስተር፣ እሺ የኤማውስ መንገደኞች መቼም ይሄን ብዙ ጊዜ ተሰብከናል። ምንድነው ኤማውስ? እነዚህ ሁለቱ ሉቃስ 24 ላይ ነው አሁን የምናገረው። አሁን አስነብባለሁ ስርዓት ይዤ። ሉቃስ 24 ቁጥር 13 ዮናስ አንብልን። አሁን ስብከቴን ሀብዬ ጀመርኩ። እነሆም ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም ዮኒዬ ስታነበው ረገጥ አርገው። ክብር ለኢየሱስ። ረገጥ አርገው። እነሆም ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድር ናቸው አላቸው። ቀሌዮጳ የሚባል አንዱም መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። ኦኬ ታሪኩን ልንገራችሁ። ያው ተነቧል። አሁን እንገጣጥመው፣ ታሪኩ እንተርከው። እነዚህ ሁለት ደቀ መዝሙርቶች ጌታ እንደተነሳ ሰምተዋል። ከላይ አንቡት። ሴቶቹ መተው ነግረውናል ይላል ከላይ። አልተነሳም ብለው ሞቶ ቀርቷል ብለው አይደለም፣ እንደተነሳ ሰምተዋል። አላዩትም። በእርግጥ እነሱ አልነበሩ። ነገር ዓለሙን ትተው እኔ ጌታ የሚገርመኝ ይሄ ነው። 3 ዓመት አስተምሮ ሊመረቁ ነው። መነሳነስ ሊያረጉ ነው። መነሳነስ ታውቃላችሁ? ይሄ ገመዱ መነሳነስ ሊያረጉ ነው ሲባል 0 ክፍል ሆነው ቁጭ አይሉ። ነገር ዓለሙን ትተው ወደ የሥራቸው ወደ ኤማውስ ሄዱ። ሁለቱ ናቸው። ሌሎቹ በዮሐንስ ወንጌል ምዕራፍ 21 ላይ በጥብርያዶስ ባህር ላይ እንግዲህ አስቧቸው። ቶማስ፣ ዲዲሞስ፣ ጴጥሮስ፣ ያዕቆብ እነዚህ ሁሉ ነገር ዓለሙን ትተው ሁሉን ነገር ትተው ወደ አሳ ማጥመድ ስራቸው አይገቡ። የእንደገና አምላክ መጣ። እኔ ከዛ 2 ምዕራፍ ወደ ላይ ስትሄዱም እንደሚል ታውቃላችሁ። ጴጥሮስም ይላል ዮሐንስ ሲነግረን ጌታን ኢየሱስን፣ ይሄ ፓትርያርክ እኮ የሆነ ሰው ነው። 3 ጊዜ ዶሮ ሳይጮህ ምን አለ?
ካደ። ዮሐንስ ሲነግረን መሳደብና መራገምም ጀመረ ይላል። ኧረ ስቀሉት እንደው ምን ሳይው አይመቸኝም ነበር ምናምን አለ። ያው እንደምንለው ሽው ስንል የምንለው አባባል አለ አይደል? እናንተ ጌታ ቤት ጸንታችሁ የቆማችሁ ናችሁ። እኔ በጸጋ የቆምኩ ነኝ። ክብር ለኢየሱስ ይሁን። እና በቃ እንደ ልቡ ተናገረ። የእንደገና አምላክ ደረቱን እየደቃ ጌታ ሆይ ይቅር በለኝ። 2 ምዕራፍ ወደ ላይ ነው አሁን ይሄ ታሪክ የሆነው። ማረኝ ሲል ይኸውላችሁ እናንተ ይቅርታ ጠይቁ እንጂ ጌታ ይቅር ማለት አይሰለቸው። በቃ ይቅር ነው፣ በቃ አንተ ብቻ ና። ከዛ ይቅር አለው። ነገሩም ተሳካ። ከዮሐንስ ጋር ትዝ ይላቸዋል። ሮጠው ወደ መቃብር ሄዱ። ከዛ ጴጥሮስ ያው በጣም ምርጥ ሰው ነው፣ ዘሎ ገባና ሲያይ የለም ምንም። አሬ የለም አለው ለዮሐንስ። ዮሐንስም ገባ፣ መልአኩን አገኙ። ይሄን ሁሉ ሆኗል። ይሄ ሁሉ ሆኖ ድጋሚ ለሶስተኛ ጊዜ ይላል ዮሐንስ ወንጌል ምዕራፍ 1 ላይ ይሁት ጌታ ተገለጠላቸው ለሶስተኛ ጊዜ። ምን ሊላቸው? ኑ ወደ ኢየሩሳሌም። ለምን? ምን አለ ኢየሩሳሌም ምን ይጠብቃቸዋል? ትዝ ይላቸዋል። መንፈስ ቅዱስ ከሱ እንዳይጎድሉበት ነው ኢየሱስ እየዞረ የሚሰበስባቸው። እነሱ ወደ ሥራ ሲሄዱ እሱ እየለመነ ስንቴ ክብር ለጌታ ይሁን። እየለመነ እያባበለ እየመለሰ የእንደገና አምላክ። ዛሬ እኔ ተስፋ አለኝ ወይ የምትል ሰው እዚህ መካከል ካለ የኔ ነገር ይገባዋል ወይ የምትል በፈለገው አይነት ሱስ ተያዝ፣ በፈለገው ነገሩን የእንደገና አምላክ ዛሬም ሊያነሳ መጥቷል። ዛሬም ጉልበትህን ሊመልስ መጥቷል። ዛሬም የማይሰለቸው እኔ እንዴት አልተዋቸውም ኧረ ወደዛ ብሎ እንዴት ትቷቸው አልሄደም። ዛሬ ማን ይሆን ከኛ መካከል በኤማውስ መንገድ እየሄደ ያለው ማን ነው? ወዳጄ የሰው ነገር ይቅር ብለው ጥሩ፣ የጌታ ነገር የሰው ነገር ቢቀር። ከዚህ በፊት እንደ እብድ የነበርን ሰዎች አንዳንዶቻችን ጉባኤ ላይ ተፈተንን ጮህ የነበርን ዛሬ በሰው ምላስ ኩርምት ብለን የተቀመጠን ወጋው። ይሄን መንፈስ ወጋው። ታውቃላችሁ ሰውየው አይነ ስውር ሆኖ የተወለደው በማን ነው ብለው ቴስስ ሊሰሩበት በዘሩ ነው በጎመን ዘር ነው ምናም ብለው አይነጋገሩም። ጌታያ ምንድነው አላቸው። ይሄ ሰውዬ አይነ ስውር የሆነ ወረቀት ሊሰሩ ነው ቴስስ። ወጋው ይሄን መንፈስ በፈለገው ምክንያት ይምጣ። ይሄ ግን የእግዚአብሔር ክብር እንደፈለክ ውደቅ። ባፍጢም ይሁን በጀርባ ይሁን በጠረባ ይሁን ብቻ ውደቅ። ከወደቅ ትነሳለህ። እኛ አይመለከተንም በምን እንደሆነ። ማለት ሰው ነው ባንተ ውድቀት ላይ ወረቀት እየሰራ ያለው ሰው ነው የሚነጋገረው ባንተ ነገር ላይ። እግዚአብሔር ግን እንዲህ አይደለም። እግዚአብሔር ዛሬም ይላል ጌታ። ይኸውላችሁ ዛሬም እግዚአብሔር ያነሳል፣ ጉልበት ይመልሳል፣ አቅም ይመልሳል። ማን ነው በኤማውስ እየሄደ ውሃ የጠማው የተንገላታ? እግዚአብሔር እንዲህ ይላል፣ ልጄ ሆይ ዛሬ ጉልበት ይመለሳል። እመኑኝ፣ ከዚህ ስትወጡ ህይወታችሁ ይገለበጣል። ይሄ የሚሆነው ለምን እንደሆነ ልንገራችሁ። እኔ አንብቤ አይደለም፣ እኔ ኖሬ አሳይቶኛል። ትቼው በሄድኩ ጊዜ አንዳንዴ ይገርማችኋል፣ ዓለም ላይ ጭልጥ ብዬ ሄጄ ያለኔ ሰው አላየም ወይ ብያቃለሁ። ለምን አትተወኝም? ሰዎች መካከል ቁጭ ብዬ እያወራው ቁስሉን በጩቤ እየወጋው ስጫወት አላይ። ወደ ሽንት ቤት እየሮጥኩ ሄድኩ። ጌታ ሆይ ሌላ ሰው የለም ወይ? ለምን አትተወኝ ብላችሁ አታውቁም? ያለኔ ሰው የለም ወይ? እኔ በቃኝ። ከዚህ በፊት አንበሳ የነበራችሁ ሰዎች ንግግራችሁ ለምድር የሚከብድ የነበራችሁ
ዛሬ ግን ባልታወቀ ምክንያት ህልማችሁን በማይመጥን ቦታ ያላችሁ ጌታ እንዲህ ይላል፣ ልጄ ሆይ ጊዜው አሁን ነው ይላል። አሜን በለኝ በርክ። በእውነቴ ነው። ይሄ አሜን ማለት ጉባኤ ማሞቂያ እንዳይመስላችሁ። እኔ አንድ ቀን እንዲህ አልኩ፣ ጌታ ሆይ ለኔስ እንደገና ልጆቼና ላይም እንዲህ አልኩኝ፣ ለኔስ አንድ ድል የለ፣ አንድ ድል አሰጠኝም። ሰው እያቀፈ ለኔ አንድ ድል ታጣለህ ጌታ ሆይ። ሳምሶን እንዲህ አለ፣ እነሱ ሊጫወቱና ሊሳለቁ በነሐስ ሰንሰለት እጁ ላይ አድርገው ሊስቁ፣ ኃያላን ሲወድቅ የምትስቁ ሰዎች ወጋው በኢየሱስ ስም አንደበታችሁን ዝጉ። ኃያላን ሲወድቁ አስተያየት አትስጡ። ሊስቁበት እንደ ልማዳቸው አይኑን አጥተዋል ብለው ወስደው እህል ያስፈጩት የነበሩት እስቲ አምጡት አሉ። ሊሳለቁ እግዚአብሔር በቀባው በጀግና ሰው ላይ ወደቀ ብለው አግኝተው ድል አግኝተው በሚወደው ሰው የታታለለ አንድ ጀግና ሰው፣ አንድ ጀግና የእግዚአብሔር ሰው ሊጫወቱ በጠሩት ጊዜ እንዲህ አለ። እጁን እንዲህ ዳበስ ያደረገ አንድ ሕፃን ልጅ አገኘ። ማሙሽዬ አለው፣ ምንድነው ነገሩ ጩኸቱ አለው። ነገስታት ተሰብስበው ልንጫወት ነው አሉት። እና ምንድነው ሲል አንተ ተፈልገህ ነው አሉት። ሕፃን ልጅ እጁን ይዞት እየሄደ እግዚአብሔር ሆይ አንድ ድል ስጠኝ የኔ ጌታ። ልጁን እንዲህ አለው፣ ምሰሶን አስይዘኝ፣ ምሰሶን አስይዘኝ። አስያዘው እግዚአብሔር። የሕፃን ልጅ ወስዶ ይሄውልህ ምሰሶ አለው። ምሰሶን ይዞ የጀግና ሰው እንዲህ አለ፣ አንድ ጊዜ እንዲህ እየጸለያችሁ ያላችሁ ሰዎች አለ፣ አንድ ጊዜ ለእኔ የለህም የኔ ጌታ፣ አንድ ነገር የለም። አላወቁም። የሳምሶን ጸጉር እያቆጠቆጠ ነበረ። መጽሐፍ ሲናገር እንዲህ ይላል፣ ሳምሶን በቁሙ ከገደለው ይልቅ በሞቱ የገደለው በዛ። ሕዝቡ እኮ ነፃ ወጣ። ትንቢት እኮ ተፈጽሟል። ነገስታቶቹ አልቀዋል። ይኸውልህ ባንተ መውደቅ የሳቀ ጠላት በኢየሱስ ስም አንደበቱ ይዘጋ። ባንተ መውደቅ እውነቴን ነው የምላችሁ የሚሳለቅ እግዚአብሔር ይምታው። አሜን በለኝ፣ አሜን በለኝ። የሆነ ሰው ደወለልኝ። ስለ አንድ ሰው ልጠይቅህ ነው አለኝ። ስም አንናገርም፣ ያው እንደምታውቁት። ምንድነው ስለው አንድ ሰው ወደ እኔ መጣ፣ ብዙ ቤተ ክርስቲያን ቀይሯል አለኝ። እና ወንድም ያልኩት እና ምን ይመስላል ሲለኝ፣ ወንድም ያልኩት ራእይ ያለው ይሄ ሰው ይኸው የቀያየረ ሰው ከህልሙ ጋር ጌታ ከነገረው ጋር አንተ እንደፈለክ ስም አውጣለት፣ አንተ እንደፈለክ ጥራው ወዳጄ። እንዲህ አልኩት፣ ይሄ ሰው ጀግና ነው አልኩት። አይ ታውቃለህ፣ ባቀውም ባላቀው ይሄ ሰው ጀግና ነው፣ ጌታን የሚፈልግ ነው። ካሜራው እየሰራ ከሆነ ልናገር ፓስተር፣ አንዴ ለካሜራው ትፈቅድልኛለህ? ዛሬ ቤተ ክርስቲያን የማይመጡ ሰዎች ቢኖሩ በምንም ምክንያት በእኛም ተገፍታችሁ ቢሆን ዓለም ይዛ የሆነ ቅርቃር ውስጥ ከታችሁ ቢሆን ዛሬ እግዚአብሔር የእንደገና አምላክ ነው። ለእናንተም እንደገና አለው። ምክራችሁን አንሰማ ብለን በእኛ ንቀት በእኛ ተገፍታችሁ ሄዳችሁ ቢሆን ቤታችሁ ጀግና ሰው ቁጭ ብሎ ቢሆን እናንተ ብትመጡ እኔ ቀመጣለሁ። ምክንያቱም እናንተ ህልም አላችሁ። በኃጢአት ያላችሁ ብትኖሩ በተለያየ ስራት ውስጥ ያላችሁ ዛሬ ግን እግዚአብሔር ቤት መሄድ ያቃታችሁ ጌታ እንዲህ ይላል፣ እኔ ምን አረኳችሁ ይላል ጌታ። ዛሬ እዚህ መካከልም እንደ ልማድ ይመጣል። እንደው እንደ ነገሩ ልጅ ላጫውት ብለን የመጣን ብንኖር፣ ምክንያቱም የበፊት እዚላችን የተወሰደብን እንደ ነገሩ እንደው ጉትትት ብለን የመጣን እንደ ነገሩ መቼ ማንቀር ነገር ሰው ያለ ሰው ምን ይለናል እንደው ፓሽናችን ጠፍቶ የመጣን እንኳን መጣ።
አረጋዊው ስምዖን እንደ ልማዱ በአንድ ቀን ሲመጣ የዓለምን ፈጣሪ እጁ ላይ አስቀምጡለትም። ጌታን እጁ ላይ ሰማይና ምድር የፈጠረ ሕፃን ልጅ አመጣው እጁ ላይ አስቀመጡ። ዛሬ በምንም ግፊት ኑ እዚህ ቦታ ልጅም ለማጫወት ብለህ ና ብቻ። እግዚአብሔር ግን ታሪክህን ይለውጣል። በእውነት ፓሽናችን ሄዶ ሊሆን ይችላል፣ ነገራችን ጠፍቶ ሊሆን ይችላል። እሰይ ጠፋ። ዛሬ ግን እንደገና ይላል ጌታ፣ እንደገና ይላል ጌታ። ያ ቅናታችሁ ይመለሳል፣ ያ ረሃባችሁ ይመለሳል። ዛሬ ታውቃላችሁ፣ እኔ ለእናንተ እችን ተናግሬ ልጨርስ። ትምህርቴን እድል ሳገኝ ሌላ ቀን እናገራለሁ። አበሻም ይቅርታዬን ስል ኢትዮጵያውያን ከኔ ጭምር የውድቀት ታሪክ ይመስጠናል። አሁን በነገራችሁ ምስጠ ነው የምትሉት። ሌላ ታሪክ ደግሞ ልንገራችሁ። ትዝ ይላችሁ እንደሆነ ፓስተር እዚህ ጋር ጸለየልን አንድ ቀን ህይወቴ እንዴት እንደተገለበጠ ባለቤቴን ጠይቋት። እኔ በህይወቴ እዚህ ከመጣው አዳር አደሬ አላውቅም። የራስ አዳር አረጋለሁ። ከልቤ እኮ ነው ምላችሁ። በቃ አዳርልና ራሴን ጧት በዛው ነው ስራ የምገባው። 4 ቀን መጾም ጀመርኩ። እኔ እኮ እንደዛ አይደለሁም። የኔ ነገር ቅድም እንደነገርኳችሁ ነው። ያነኝ ይሄ ለምን እንደሆነ ልንገራችሁ። አንድ መንፈሳዊ ፕሪንሲፕል እዚህ መጥቼ ቁጭ ብዬ አንድ ቀን ፓስተር ይራራልኛል ብዬ አስብ ነበር። ለምን መሰላችሁ? አንድ ቦታ አቡክተህ ነገር አበላሽተህ ከልቤ ነው ምላችሁ። በዛ ሰው ካልተፈታችሁ እመኑኝ አይቀናችሁ። እንደፈለጋችሁ ተርጉሙት። ከዚህ ወዲያ በመጽሐፍ ቅዱስም ጥቅስ እናወራለን። ከዚህ ስጨርስ ለአሁኑ ልንገራችሁ፣ ለመንፈሳዊ መረዳት እንዲሆናችሁ። አብኩታችሁ አስለቅሳችሁ ጎድታችሁ የመጣችሁ ሰዎች ካላችሁ የትም ይሁን መንፈሳዊ መርህ ነው መነግራችሁ። ደውላችሁ ማረኝ በሉ። ያኔ የሰማይ መስኮት ይከፈታል። ከልቤ ነው ምላችሁ። ያኔ መንፈስ ቅዱስ አብሯችሁ ይቆማል። ያቺን ቀን እጠብቅ ነበረ። ሰዎች ይደውሉልኛ፣ ምን ሆነ ነው ተነስ እንደዚህ ይባላል። ኢትዮጵያ አይደለ? ከዛ በፊት የነካሁት ሁሉ አይለማም። እኔ እናንተን አላቅም። ስነካው ይደርቃል። የሆነ ቦታ በቃ የተሳካለት ቦታ ወስደው ቁጭ ሲያደርጉኝ ነገሩ ትርምስምስ ይላል። አረ ጌታ ሆይ እኔ ተረግም ያለሁ እንዴ ከሰው የተለየ? ከልቤ እኮ ነው ምላችሁ። ከዛ አንድ ሰው ከሆነ ህብረት ወጣሁና እግዚአብሔር አበዛቸው። ደወለልኝ። እንዴ ፓስተር አንተ ከሄድክ እኮ በዛን ሲል ነቀለላችሁ እኔን አልኩኝ። ክብር ለጌታ ይሁን። አረ እኔ እንዲህ አላልኩም አለኝ። አይ ወዳጄ እኔና ጌታ እንተዋወቃለን። እንኳን ነቀለላችሁ እኔን አልኩት። እኔ ይቅርታ ሲል እውነቱ ይሄ ነው። አሁን እንዳንበሳ ነኝ ወዳጄ። አሁን ዳመና ይታየኛል። አሁን ሰረገላ ይታየኛል። እናንተም እንደሚታያችሁ አላቅም። በእውነቴ ነው ምላችሁ። ፓርላማ ሳን ጋዜጣ ላይ ወጥቻ ያለው አሁን ምንም የለም ማለት አሜን በል አይደል? እውነቴ ነው እኮ ምላችሁ። ሳን ላይ እኔ ምን እንደሆነ አላቅም። ያው ከኔ በረቱ ሰዎች ያስተምሩኛል። ግን ሳን ጋዜጣ ላይ ራሴን ከልቤ እኮ ነው ማያችሁ። ፓርላማ እንትን በመለወጥ ምናምን አይታያችሁ። ራሳችሁን ይዩት እስቲ። ከልቤ እኮ ነው። እኔ የሚታየኝ አሁን የሰው አይደለም። ጌያዝ እንዲህ አለ። ኤልሳ አቤቱ ጌታ ሆይ አለ። አይኑን ምን በልለት? ምን ሲል ነው? ጠፋን ሲል ኧረ ጌታዬ አለ እኔ ማየውን እስቲ ያሳይልኝ አለ። መጽሐፍ እንዲህ ይላል፣ አይኑም ሲገለጥ ምን አየ? የእሳት። በኢየሱስ ስም አይናችሁ ይከፈት። በእውነት ነው መላችሁ። እግዚአብሔር በእናንተ ላይ ያለው ዓላማ። ዳንኤል እኮ እንደኛ ስደተኛ ነው ታውቃላችኋል አይደል?
በ120 ሀገር የተሾመ አምቢዚ ምናምን አይልም። በ120 ሀገር ገንዘብ ይቆጥራል። ጸሎና አስተላሁን ምረው የሚለው ሰው አምቢዚ አረ የሚለው ክብር ለጌታው። እንደኔ ኡበር እየነዳ ማለት ነው። ማለት 120 ሀገር ቢገዛስ አናየውም እዚህ ኡበር። እኔ መጽሐፉን ስናነበው ነው የሚቀለው። ዳንኤል በ120 ዓመት በ3 ጊዜ በቀን ይጸልይ ነበር ስንለው ይቀላል። እስቲ ዳንኤል ስራው ምን ነበር ብለህ ስታው ግን በ120 ሀገር 120 እስከ ህንድ ገንዘብ ይቆጥራል። ግን ጸሎቷን አይገርምም? ክብር ለኢየሱስ ይሁን። ዛሬ እግዚአብሔር እንደገና እድል አለው የሚል ሰው ከኔ ጋር በእግሩ ይቁምና እንጸልይ።